በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ እንደ እግዚአብሔር አምላካችን ቅዱስ ፈቃድ አረጋዊ እና ጻድቅ ቅዱስ ዮሴፍ የዕረፍት ቀን መታሰቢያ እንማራለን። እግዚአብሔር አምላካችን ልቡናችንን ይክፈትልን። አረጋዊ ጻድቅ ዮሴፍ የተወለደው ገሊላ አውራጃ ቤተልሔም ቃኖን እና በብሉይ ኪዳን ሥነ ሥርዓት ትምህርቱን ከጨረሰ በኋላ እንደ እግዚአብሔር አምላክ ቅዱስ ፈቃድ ጋብቻ መሰረተ። 7 ልጆች ወልዷል። 3 ሴቶችና 4 ወንዶች ልጆች አሉት። 52 ዓመት ሲሞላው ሚስቱ አረፈች። ከዛም በኋላ በእግዚአብሔር ሕግ ተጠብቆ ይኖር ነበረ። እንደ እግዚአብሔር አምላክ ፈቃድ ሌላ ሴት አላገባም እና በእግዚአብሔር ሕግ ተወስኖ በሚኖርበት ጊዜም እመቤታችን ቅድስት ድንግል ማርያም በአባት እናቷ ቤት 3 ዓመት ከኖረች በኋላ ቤተ መቅደስ ስዕለት ተሰቅላለች። ከዚያ በቤተ መቅደስ 12 ዓመት ኖረች። እመቤታችን ቅድስት ድንግል ማርያም በንጽሕና በቅድስና ቤተ መቅደስ ትኖር ነበረ። 12 ዓመት በቤተ መቅደስ ኖረች። 3 ዓመት በአጠቃላይ 15 ዓመት ሲሞላት አይሁድ ምቀኛ ናቸው፣ ከቤተ መቅደስ ትውጣልን በማለት ማጉረምረም ጀመሩ። በዛን ጊዜ ካህኑ ዘካርያስ ነበረ ቤተ መቅደስ ገብቶ እመቤታችን ቅድስት ድንግል ማርያም ካሁን በኋላ እንዴት መሆን ትችላለሽ ብሎ ጠየቃት። እሷም እኔም አላውቅም፣ ወደ እግዚአብሔር ጸልይ አመልክትልኝ አለችው። ካህኑ ዘካርያስ ወደ እግዚአብሔር ጸለየ። እግዚአብሔር ማሉ ከነገደ ይሁዳ ከነዛ ውስጥ ከይሁዳ ነገድ ሚስቶቻቸው የሞቱባቸውን በትር ሰብስበ ቤተ መቅደስ ጸሎት አድርግበት። እግዚአብሔር መልስ ሰጠው። በዛን ጊዜ ካህኑ ዘካርያስ ይሁዳ ነገድ ሁሉም በትራቸውን ሰበሰበ። በአጠቃላይ የሰበሰበው በትር 1985 በትር ሆናል። እናም አረጋዊ ዮሴፍ የአባቱ በትር ነበረች። ያችን በትር ሰጠ እና ካህኑ ዘካርያስ በትር ሁሉም ሰብስቦ ቤተ መቅደስ ውስጥ ጸሎት አደረገም። በጠዋት ሲወጣ ይሄ የዮሴፍ አረጋዊ በትር አበባ ለምልማ ወጣች። በዛ ላይ ጽሑፍ ተቀርጾባታል። ኦ ዮሴፍ ማርያም እጮኛህን ለመጠበቅ አትፍራ፣ ውሰድ ማለት። ወዲያውም ካህኑ ዘካርያስ በትር ሲሰጠው ወዲያውም እርግብ መጣ ቅጭላቱ ላይ አረፈች። 2 ምስክር በጣም ቢወጣ ዮሴፍ አረጋዊ ላይ ወጣ። በ3 ምስክር ነገሩ ጸና። ካህኑ ዘካርያስ ወስዶ ለዮሴፍ ሰጠው። ማርያምን ጠብቅም ማለት አግባ ማለት አይደለም፣ እንደ ጠባቂ ማለት ነው። በዛን ጊዜ እመቤታችን ቅድስት ድንግል ማርያም ለዮሴፍ ስትሰጠው እድሜው 92 ነበር። በዚህ ምክንያት ነው አረጋዊ እና ጻድቅ ዮሴፍ የተባለው። እግዚአብሔርን የሚፈራ ሰው ነው፣ በንጽሕና የጠበቀ ሰው ነው እና አረጋዊ ዮሴፍ እመቤታችን ቅድስት ድንግል ማርያም
ቤቱ ወስዶ ከልጆቹ ጋራ አኖራት። በዛ ጊዜ እመቤታችን ቅድስት ድንግል ማርያም ዮሴፍ ቤት በምትኖርበት ጊዜ አሁን እመቤታችን አልተቀመጠችም፣ ትሰራ ነበረ። ውሃ ተቀዳ ነበረ። አንድ ቀን ውሃን መቅዳት ወደ ምንጭ በምትሄድበት ጊዜ መልአኩ ቅዱስ ገብርኤል ብስራት ነገራት። አንቺ ጸንሻለሽ፣ ልጅ ትወልጃለሽ አላት። እመቤታችን ቅድስት ድንግል ማርያም ግን ይህንን መልአኩን ቅዱስ ገብርኤል ብስራት በአንድ ጊዜ አልተቀበለችም። በሁለተኛው በሶስተኛው ደጋግሞ ሲነግራት እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ ሄዳ ጸሎት ያደረገች። በግልጽ አንቺ ጸንሻለሽ፣ ልጅ ትወልጃለሽ፣ ይህም ስሙን ኢየሱስ ትይዋለሽ፣ ለዓለም ሁሉ መድኃኒት ይሆናል፣ መንፈስ ቅዱስ ይጠብቅሻል፣ የልዑልም ኃይል ያድርብሻል አላት። እመቤታችን ቅድስት ድንግል ማርያም የጸነሰችው ከመንፈስ ቅዱስ መሆኑን ያሳያል። እንግዲህ እመቤታችን ቅድስት ድንግል ማርያም በወለደች ጊዜ አረጋዊ ጻድቅ ዮሴፍ አብሮ ነበረ። እመቤታችን ቅድስት ድንግል ማርያም በተሰደደች ጊዜ አረጋዊ ጻድቅ ዮሴፍ አብሮ ነበረ እና ዮሴፍ ለእመቤታችን የሰጠው ጠባቂዋ ነው። አብሮ እንድትሄዱ ስትሰደድ ወይም ስትወልድ ጊዜ አብሮ እንዲሄድ እግዚአብሔር የሰጣት ጠባቂ ነው። በዛን ጊዜ አይሁድ ሕግ አላቸው። አንድ ሴት 15 ዓመት ከሞላት በኋላ ምን የወንድ ከሌላት ይጠረጥራል፣ በድንጋይ ወቅሮ ሊገቡ ይችላሉ። ምክንያቱም ከአማን ዘንድ ታጠብቅ ነው። ግን እመቤታችን ቅድስት ድንግል ማርያም የጸነሰችው ከመንፈስ ቅዱስ ነው። አረጋዊ ቅዱስ ዮሴፍ ልጆቹ ኢየሱስ ክርስቶስ ሲወለድ አብረው ነው ያደጉት። በዚህ ምክንያት አንዳንድ ሰዎች የተሳሳተ ትምህርት ያስተምራሉ። የዮሴፍ ልጆች ኢየሱስ ክርስቶስ አባት ስለሆነ አብረው ያደጉ ስለሆነ እመቤታችን ሌሎች ልጆች አሏት ያሉ። እመቤታችን ቅድስት ድንግል ማርያም አንድ ልጅ ብቻ ያላት የማ ኢየሱስ የዓለም መድኃኒት ኢየሱስ ልጇ አንድ ብቻ ነው እና ሌሎች እንደሚሉት የዮሴፍ ልጆች ወንድሞቹ ይጠቁታል። በዛን ጊዜ ምን በአይሁድ ዘመን አብረው የሚያደርጉ እንደ ወንድም ነው የሚቆጠሩት። ግን እመቤታችን ቅድስት ድንግል ማርያም አንድ ልጅ ብቻ ነው ያላት እና ያም ልጇን በመንፈስ ቅዱስ ጸንሳ የወለደችው ነው እና አረጋዊ ቅዱስ እና ጻድቅ ዮሴፍ የተባለበት ምክንያት እመቤታችን ቅድስት ድንግል ማርያም በንጽሕና ጠብቆ የቆየ ስለሆነ ነው እና ቅዱስ ዮሴፍ 114 ዓመት ኖሯል እና በዛን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቱ ባረፈ ጊዜም ቅዱስ እና ጻድቅ ዮሴፍ የጌታችንን ሥጋ ከመስቀል ላይ አውርዶ ለመገነዝ ኃላፊነት የተሰጠው ነበረ እና ዮሴፍና ኒቆዲሞስ ጌታችንን ከመስቀል ላይ አውርደው ገነዙት፣ ለመቅበር ተሰጠው። ይህን ጸጋ ሁሉ ያገኘው ዮሴፍ ከእግዚአብሔር ጋር አካሄዱን ስላሰመረ ነው እና ጻድቅ ተብሏል። ጻድቅ የእግዚአብሔር አገልጋይ ነው። ለእመቤታችን ደግሞ ጠባቂነት አደረ ተሰጥቶት እመቤታችንን ይጠብቅ ነበረ እና ይሄ ነው ቅዱስ ጻድቅ አረጋዊ ዮሴፍ የእመቤታችን ጠባቂ ነበረ እና ከራሱ ካለው ልጆች ጋር ጌታችን ኢየሱስ ክርስቶስን አብሮ እንደ ምድራዊ አባት አብሮ አሳደገ እና በረከት ጌታችን መድኃኒታችን ኢየሱስ ክርስቶስ በረከት አገኘ
እኛም ከእግዚአብሔር ጋር አካሄዳችንን ብናሰምር እግዚአብሔር ቤተሰቦቻችንን ይባርካል። እግዚአብሔር አምላካችን ከጻድቁ አረጋዊ ቅዱስ ዮሴፍ በረከት በሁላችን ይደርብን። የዕረፍቱን ቀን መታሰቢያ እናደርጋለን። ሐምሌ 26 ቀን ያረፈበት ቀን ነው። እግዚአብሔር አምላካችን በረከቱ ለሁላችንም ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮት ወይስ በስሙ ለእግዚአብሔር አሜን።